ሰላም ሰላም የብርቱካን ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለ እግዚአብሔር ይመስገን። ባላችሁበት ሰላም ሁሉ ይብዛላችሁ። ለቤቱ አዲስ የሆናችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ እንዴት ቆያችሁ? ዛሬ ደግሞ አሪፍና ምርጥ የሆነ የኬክ አሰራር አብረን እናያለን። አብራችሁን ሆኖ ማለት ነው። እኔ እዚህ ጋር 3 እንቁላል በእቃ አድርጌያለሁ። በአንድ ኩብ ስኳር፣ በአንድ ኩብ ዘይት ማለት ተመሳሳይ እቃ መሆን አለበት። እዚህ ጋር ዱቄቱን ነፍቼ አዘጋጅቻለሁ። ዘይት ነው ይሄ ቤኪንግ ፓውደር ነው። እዚህ ጋር ደግሞ ካካው እጠቀማለሁ። መጨረሻ ላይ ታያላችሁ ማለት ነው። ይሄ ቫኒላ ነው። ቫኒላ የዱቄትም አለ ይሄም አለ። ያው እናንተ ጋር ያለውን ነው መጠቀም ያለባችሁ። እዚህ ጋር ወተት አለኝ። ፓውደር ነው እኔ የተጠቀምኩት በውሃ። እናንተ በእንትን መጠቀም ትችላላችሁ። ፍሬሹ ካለ ይሄ ከሱቅ የሚመጣ እሱን ካለ እሱን መጠቀም ትችላላችሁ ማለት ነው። አሁን እንቁላሉ ላይ ስኳሩን ጨምረናል። ስኳሩን ጨምረን እንደዚህ ሚክስ እናደርጓለን። በደንብ መምታት አለብን። ይሄ የእጅ ማሽን ቢኖራችሁ ጥሩ ነው፣ አሪፍ ነው። የኔ ተበላሽቶ ነው። እሱ ቢሆን አቆያችሁ። ይሄ ግን እጃችሁ ነው የሚያሳምመው፣ ረጅም ሰዓት በእጃችሁ ስታንቀሳቅሱ ማለት ነው። እንደዚህ ሚክስ እናደርግና እንትን ቫኒላውን እናደርግበታለን። ቫኒላ ያው ለሽታ ነው፣ እንቁላል ስላለ ታውቃላችሁ እንጂ ሌላ እንትን የሚል የለም። ሽታውን ያሳምራል ነው፣ የእንቁላል ሽታ እንዳይወጣ ማለት ነው፣ ይረዳል። እንደዚህ ሚክስ አድርገን ስኳሩ ከእንትን ካሟሟልን በኋላ ዘይቱን እንጨምራለን። የዘይቱንና የስኳሩ እንትኑ ብርጭቆ አንድ ነው። ይሄ የውሃ ብርጭቆ የለም፣ እሱን መጠቀም ትችላላችሁ። የኔ የሻይ ራሱ ትልቅ ነው እንደምታዩት። ይሄ ሻይ ነው የሚጠጡት እዚህ ቤት። ወተቱንም እንዳያችሁ በውሃ ብርጭቆ ነው የተጠቀምኩት፣ ግን አንድ ናቸው። ከስኳሩ ጋር አንድ ነው እንትን ግምታቸው ማለት ነው፣ እኩል ናቸው ለማለት ፈልጌ ነው። እዚህ ጋር ቫኒላውን እኔ ሌላውን የተጠቀምኩ ይሄኛውን የተጠቀምኩት፣ ያኛው ለዳቦ ምናምን ነው የምጠቀመው ማለት ፈጣር ምናምን ሲሰራ እና በትልቁ ማንኪያ አንድ ታረጋላችሁ። ቫኒላ በደንብ ኩፍ ብሎ እንዲያምርላችሁ ማለት ነው። ኬኩ መጨረሻ ላይ እንደዚህ ካደረጋችሁ በኋላ የነፋነውን ዱቄት እንደዚህ እንጨምርበታለን። መጨረሻ ላይ ነው የምንጨምረው ዱቄቱን ማለት ነው። ሁሉንም ግብአቱን አርግተን ከጨረስን በኋላ እንደዚህ እንመታለን እስከሚበቃ። እንደዚህ በደንብ ሚክስ ማድረግ አለባችሁ እንዲዋሃድ ማለት ነው። ስልኬ ደግሞ ማድረግ እቃውን ቀይሬ ነው እዚህ ጋር፣ ምክንያቱም እኔ በአንድ እጄ ስልኬን ይዤ በአንድ እጄ ነው መንቀሳቀስ መሰራ ማለት ነው። እንትኑ ያኛው እንትን ነው ግዛት ስለሆነ ይከብዳል። ወደዚህ ገልጬ ግማሽ ቅድም ያሳየኋችሁን ካካው ማለት ነው። ይሄኛውን ካካው እኩል ቤት ቀንሼ ልጡን የሰራሁትን እንደዚህ ካካው ከስራ አያችሁ አይደል? እንደዚህ አድርግና ይሄ ሚክስ እናዋህዳለን እስከሚበቃ ማለት ነው። እንደዚህ ካዋህድን በኋላ እቃውን አይታችኋል የምንሰራበት። ይሄ መሀል ቤት እንትን ያለው እሱን ካላችሁ እሱን መጠቀም ትችላላችሁ። የኔ ትንሽዬ ናት ያለችው፣ ትልቁ የለኝም። ስለዚህ በዚህ ነው የምጠቀመው ማለት ነው። ትንሽ እያደረግ ከሁለቱ እንደዚህ እንትን እንሰራለን። አሁንም ያኛውን እናመጣና እንጨምራለን በዚህ ሁኔታ ማለት ነው። ያኛውን ቡኒውን እናመጣለን። አሁን ደግሞ እንደዚህ ካደረግን በኋላ ትንሽ እናንተ ጋር ባለው ነገር እንደዚህ አንቀሳቅሱ፣ ከለሩ እንዲያምርላችሁ ማለት ነው። ዝግዛግ ነገር ስሩና ለፋም ውስጥ አድርጉ።
ከዛ መጨረሻ ላይ ደግሞ ሲወጣ አብረን እናያለን ማለት ነው። እኔ በትልቁ ፎሮ ነው ያደረኩት። ትንሿን እንትን ካላችሁ በእሷ ማድረግ ትችላላችሁ። ስቶፍ ማለት ነው። ይሄ ኬክ ምናምን የሚሰራበት ትንሿ የለችም። እኔ በትልቁ ነው የሚመቸኝ አለች፣ ግን ሲወጣ አያችሁ እንዴት እንደሚያምር። በዚህ ሁኔታ 2 ከለር ይዞ ይወጣል ማለት ነው። እና እንደምታዩት ነው። ቤቱን ላይክ እና ሼር ኮመንት ማድረጋችሁን እንዳትረሱ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ባይ ባይ።